እንዳልከው ግሎሲ ማለት ተፈጥሯችን ባልሆነ መልኩና መንገድ እርካታን ለማግኘት የምንጠቀምበት የሰይጣን ወጥመድ ነው። ድርጊቱም የራስን አካል በራስ አካል ለምሳሌ በእጅ በቁስ ወዘተ ማርካት ነው። ግሎሲ በወንዶችም በሴቶችም ላይ ይጸናል። የሚገርመው መምህር አሁን የሚወጡ ጥናቶች እንደሚያመለክቱት ሰዎች 90% ግሎሲብ ይፈጽማል። ምንድነው የሚዳርጋቸው ለዚህ ነገር? መጀመሪያ የሚያነሳሳቸው ምንድነው? የሚያነሳሳቸው ሁለት ነው። የመጀመሪያው በርኩሳን መናፍስት እንደ አይነ ጥላና እንደ ዝሙት መንፈስ ባሉ ክፉ መናፍስት የሚመጣ ግሎሲብ አለ። ሁለተኛ ከዚህ ከመናፍስት ህይወት ደግሞ ወጣ ስንል በመናያቸው ፊልሞች ለምሳሌ የወሲብ ፊልም የሚመለከቱ ሰዎች እዛ ላይ ያለውን ነገር ለመፈጸም ሲፈልጉ ባጠገባቸው ተቃራኒ ጾታ ስለማይኖር ቀጥታ የሚፈጽሙት ግሎሲብ ነው። ብቻቸውን የመቀመጥ ድል በሰፊው ካገኙ ወዲያውኑ አይምሯቸው ያን ነገር ያዛል ማለት ነው። በቃ ያዛል፣ ያንን ይፈጽማሉ። ግሎሲብን ወንዶቹም ሴቶቹም ከለመዱት በቀላሉ ለመላቀቅ ይቸገራሉ። እለትም ግሎሲብ የሚፈጽሙ ሰዎች ሙሉ ትኩረታቸው እዛ ላይ ስለሆነ አእምሯቸውም የሚያስበው የሚፈጽሙ እሱም ስለሆነ የማሰብ ችሎታቸው ንቃተ ህሊናቸው እየቀነሰ እየደበዘዘ ነው የሚመጣው። ስለዚህ ቅድም ያቺ ተማሪ ይህንን ነገር የምትፈጽም ከሆነ በመጀመሪያ የማስታወስ ችሎታ ይቀንሳል። ከዛ ላይ ትደነዝዛለች። በምትፈልገው ደረጃ አእምሯን መምራት መጠቀም አትችልም። ስለዚህ አንዱ ችግሩ ይሄ ነው። ሌላው እንዳነሳው መፍትሄ የሌለው ነገር የለም። ይህንን ድርጊት የሚፈጽሙት ሰዎች ምንም ኃጢአት ቢሆን ንስሐ ከገቡ እግዚአብሔር ይቅር ይላል። በቤተ ክርስቲያናችን የትኛውም ኃጢአት ከንስሐ በታችን ከንስሐ በላይ የሆነ ኃጢአት የለም። አይደለም ግሎሲብ ጽንስ ቢያስወርዱ ሰው ቢገሉ ከተጸጸቱ ንስሐ ከገቡ እግዚአብሔር ይቅር ይላል፣ በንስሐ ይመልሳል፣ ስሬትም ይሰጣል። ስለዚህ የመጀመሪያ ሊያስቡት የሚገባው ነገር እግዚአብሔር ይቅር እንደሚለን፣ ይህንን ኃጢአት ሰርተን እንደሚታረቀን፣ ይህንን ኃጢአት ከራሳችን ላይ ቆርጦ እንደሚጥልልን አውቀን ንስሐ መግባት አለብን። ንስሐ ከገባን በኋላ ካሉ የሚሰጠን ነገር አለ። ጾም፣ ጸሎት፣ ስግደት። ያንን ተግባራዊ እያደረግን መድኃኔዓለምን፣ እመቤታችንን፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታትን እርዱኝ፣ ይህንን ነገር ከኔ አርቁልኝ፣ በጸሎታችሁ አግዙኝ እያሉ መማጸን፣ እንዳቅማቸው ደግሞ በደንብ አድርገው መስገድ አለባቸው። አሁን ትውልዱ በጣም የረሳው ነገር ምንድን ነው? የአጋንንት ድል መንሻና ትልቁ መዶሻ ስግደት ነው። ወሳኝ ስግደቱን እርግፍ አድርገን ትተናል። ስጋ ማድከሚያው ማለት ነው። አዎ፣ ያ መንፈስ በስጋ ላይ ሲሰለጥን የማትፈልገውን ነገር ያሰራል። ስለዚህ በስግደት ስጋህን ለነፍስ ነው ማሰልጠን ያለብን። ሁል ጊዜ ስጋ በነፍስ ላይ የበላይ ከሆነ ስጋ የስጋን ነገር ነው የሚሰራው። ነፍስ በስጋ ላይ የበላይ ከሆነች ደግሞ ነፍስ የምትሰራውን ስራ ነው ስጋ የሚሰራው። ስለዚህ በስጋ ይህንን ነገር የምንሰራው ሰዎች በደንብ አድርገን እየሰገድን አጋንንቱን ልንቀጠቅጠው፣ ስጋችንን ለነፍሳችን ልናስገዛ ይገባል።